ሰላም ውድ የ11ኛ ክፍል ተማሪዎች ሰላም ናችሁ? ቸር ሰላም ነኝ። ዛሬ የምሰራላችሁ ጥያቄዎችን ነው። ጥያቄዎችን አንድ ባንድ ነው የምሰራላችሁ። መጽሐፋችሁ ቴክስቱ ላይ ያሉ ጥያቄዎች ናቸው። ሪቪው ኩዌስችን እና ኤንድ ኦፍ ዩኒት ኩዌስችን የሚሉትን ሁለቱን አንድ ላይ ነው የምሰራላችሁ። ላይክ ሼር ሰብስክራይብ ያደርጋችሁ ቪዲዮውን ከመጀመሪያው እስከ መጨረሻው ተመልክታችሁ ለጓደኞቻችሁ እንዲደርስ አድርጉ። አልገባችሁ ሚለውን ወይም ደግሞ ያሰራር ቅደም ተከተሉ ግልጽ ያልሆነላችሁ ጥያቄ ካለ ተመልሳችሁ ደግማችሁ በማየት ጥያቄውን ራሳችሁ ያሰራር ቅደም ተከተሉን ጠብቃችሁ በመሞከር ጥያቄውን ለመስራት ሞክሩ። እኔ ማሳያችሁ አሰራሩን ነው። የአሰራር ቅደም ተከተሉንና የጥያቄውን ጽንሰ ሐሳብ እንዴት መረዳት እንዳለባችሁ ነው ማሳያችሁ። ቁጥር ላይ ካልኩሌት ስናደርግ የቁጥር ርዝማኔ ስለሚኖረው እዚህ የተሰጠው ጥያቄ ውስጥ ቁጥር መልቲፕሊኬሽን ላይ እናንተ ትጨርሱታላችሁ ማለት ነው። ማለት አባስታችሁ ወይም አካፍላችሁ መጨረሻ ላይ የሚመጣውን ውጤት እናንተ ስትሰሩት ታገኙታላችሁ ማለት ነው። እኔ አሰራሩንና መጠቀም ያለባችሁን ፎርሙላ የጽንሰ ሐሳቡን ግንዛቤ ነው ምገልጽላችሁ ማለት ነው። አብራችሁኝ ሁኑ። ቪዲዮውን ከመጀመሪያው እስከ መጨረሻው ተመልከቱት። ያልገባችሁን ተመልሳችሁ እያያችሁ ፊዚክስን ቀለል ባለ መንገድ ተማሩ። ፎሎው ሚ። የመጀመሪያ ጥያቄ ያደረግነው ሪቪው ኩዌስችኖች ናቸው። ሪቪው ኩዌስችንስ 5 6 ነው። እነዚህ ካሎሪሜትሪ ላይ ያየናቸውን ለሰኖች ክሊር ለማድረግ የተቀመጡ የክለሳ ጥያቄዎች ናቸው። እዚህ ለምሳሌ መጀመሪያውን ጥያቄ ስታዩት a 1 kilogram bar of unknown metal is heated ይላል to 400 degrees centigrade and then immersed into a container with 20 kilogram water initially at 50 degrees centigrade. If the final equilibrium temperature of the system is 20.8 degrees centigrade, find the specific heat of the metal. What is the type of the metal? Negligate the container specific heat and mass ነው ሚለን ጥያቄው ሚለን 1 ኪሎግራም ማስ ያለው ባር ኦፍ ሜታል የብረት ዘንግ በ100 ዲግሪ ሴንቲግሬድ የጋለ ማለት ነው ሂትድ የሆነ ከውሃ ውስጥ 2 ኪሎግራም ውሃ ውስጥ ቢጨመር 15 ዲግሪ ሴንቲግሬድ ላይ የሆነ ውሃ ነው። ኢማርስ ብናረገው ዛ ብንጨምረው ፋይናል ኢኩሊብሪየም ቴምፕሬቸሩ ዊዝን አ ሲስተም ሁለቱ የተቀላቀለበት ማለት ነው 20.8 ዲግሪ ሴንቲግሬድ ይሆናል ይለናል። ይሄን መሰረት አድርጋችሁ ስፔሲፊክ ሂት ኦፍ ሜታል ባሩ ስፔሲፊክ ሂት ስንት ነው ይለናል። ሌላኛው what type of the metal የትኛው ምን አይነት ሜታል ነው ስሙ ሚል ነገር አለው። negligate the specific heat and mass ይለናል። ስፔሲፊክ ሂት እና ማሱን እንደሌለ ቁጠሩትና አይደንቲፋይ አድርጉ ለማለት ያህል ነው። ስለዚህ ሲሰሩት ይሄን አሁን የምትጠቀሙት ካሎሪሜትሪ አፕሊኬሽን ፕሪንሲፕል ነው አፕላይ የምታረጉት። የካሎሪሜትሪን ፕሪንሲፕል ነው አፕላይ የምናረግ ማለት ነው። መጀመሪያ ጥያቄውን ቀለል ለማድረግ ጊቭኑን እናወጣለን። ጥያቄው የተሰጠነ what the given from the equation ብለን ጊቭኑን እናወጣለን። ጊቭናችን ሜታል ባሩ ማስ ኦፍ ሜታል ባር ተሰጥቶናል 1 ኪሎ ግራም ነው ተብለናል። ቴምፕሬቸር ኢኒሻል ፎር ሜታል ባር 400 ዲግሪ ሴንቲግሬድ ነው የተባልነው 400 ዲግሪ ሴንቲግሬድ። ከዛ የውሃው ማስ ደግሞ ማስ ኦፍ ወተር 20 ማስ ኦፍ ወተር 2 ኪሎ ግራም ነው 2 ኪሎ ግራም ብለን እናወጣለን። then initial temperature of water የውሃ initial temperature temperature initial for water 15 ዲግሪ ሴንቲግሬድ ነው ተብለናል። ከዛ ሁለቱ ከተቀላቀለ በኋላ ፋይናል ቴምፕሬቸሩ የሲስተሙ 20.8 ዲግሪ ሴንቲግሬድ ይደርሳል ይለናል።
then what's required የተጠየቅነው ምንድነው የተጠየቅነው አንደኛ specific heat of the metal bar ነው specific heat of metal bar ስንት ነው የተባልነው ሁለተኛ metal type ማን ነው የተባልነው ስለዚህ ስንሰራ apply የምናደርገው calorimetry principle ነው calorimetry principle ላይ ደግሞ ምን ሚል አይተናል heat lost by an object is equal to heat gain heat lost is equal to heat gain mean formula አለና so heat gain እና heat lost equal ነው heat lost is you see it is negative which is lose of heat so you have to supply the heat gain loss towards the heat gain and you have to take the general formula apply as what the heat lost by the metal bar mass of metal bar you see mass of the metal bar times specific heat of the metal bar times change of temperature yes change of temperature of the metal bar is equal to mass of the water specific heat of the water change of temperature of the water አርጋችሁ ነው የምትሰሩ አሁን የተጠየቅነው specific heat ነው የሜታል ባሩን specific heat ስለሆነ over ስታደርጉት specific heat of the metal bar which is equal to mass of the water specific heat of the water change of temperature of the water over mass of the metal bar change of temperature of the metal bar ይሆናል ማለት ነው ነገር ግን የሲስተሙ ቴምፕሬቸር ፋይናሉ አንድ አይነት ስለሆነ change of temperature ማስላት እንችላለን አሁን ሳብስቲት አድርጉት ሳብስቲት ስናደርግ ምን ይሆናል specific heat of the metal bar is equal to what mass of the water 2 ኪሎግራም ነው የተሰጠነው times specific heat of the water constant ነው የውሃ specific heat capacity specific heat capacity የውሃ constant ነው which is 4186 joule per kilogram degree centigrade ነው የውሃ specific heat ሲባዛ change of temperature የውሃ change of temperature ኢኒሻሉ 15 ነው ፋይናሉ 20.8 ነው ከ20.8 ሲቀነስ 15 ነው ከ20.8 ዲግሪ ሴንቲግሬድ ሲቀነስ 15 ዲግሪ ሴንቲግሬድ አርጋችሁ ነው የምትሰሩ ኦቨር ማስ ኦፍ ዘ ሜታል ባር 1 ነው 1 ኪሎግራም ሲባዛ change of temperature of the metal bar initial temperature 400 ዲግሪ ሴንቲግሬድ ነው ፋይናሉ 20 ዲግሪ ሴንቲግሬድ ነው ስለዚህ ምን እናደርጋለን 20.8 ዲግሪ ሴንቲግሬድ ሲቀነስ 400 ዲግሪ ሴንቲግሬድ ብለን እንሰራለን ማለት ነው እዚህ ኔጌቲቭ ነው heat lose ማለት heat lose by the metal bar ኔጌቲቭ ነው lose ስለሚያደርግ ጌኑ ፖዚቲቭ ነው ስለዚህ እዚህ ኔጌቲቭ እንዳለ ነው then አሁን ስትሄዱ specific heat capacity specific heat of the metal bar is equal to ታገኙታላችሁ ስታባዙት አባዙት ስንት ይሆናል 2 ኪሎግራም ከ20.8 ሲቀነስ 15 ዲግሪ ሴንቲግሬድ ስንት ይቀራል 5.8 አይደል 2 ሲባዛ በ8 16 ነው 2 ሲባዛ በ5 10 ነው ከአንድ ጋር 11 ነው 2 1 ነጥብ ነው ያለን ነጥብ 11.6 ይሆናል ይሄን ማሱን በቼንጅ ኦፍ ቴምፕሬቸሩ ነው ያባዛውት ሲባዛ 4186 ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ነው ማለት ነው እዚህ ጋር የምታገኙት ኪሎግራም ዲግሪ ሴንቲግሬድ ነው ማለት ነው ስለዚህ ይሄ ዲግሪ ሴንቲግሬድን ያጣፋን ኪሎግራምን ያጣፋል ጁል ብቻ ይቀራል ማለት ነው ኦቨር እዚህ ጋር የምታገኙት 1 ኪሎግራም ሲባዛ እዚህ ስትቀንሱ እዚህ ኔጌቲቭ ነው ሂት ሎስት ኔጌቲቭ ስለሆነ ኦቨር ኔጌቲቭ ስለሚመጣልና
ከዛ እዚህ ማይነስ ነው የምታገኙ ማይነስ ከ300 ኔጌቲቭ ነው 380.2 ዲግሪ ሴንቲግሬድ ታገኛላችሁ ስትቀንሱት ከ20.8 400 ስትቀንሱ ኔጌቲቭ በኔጌቲቭ ስለሚጣፋ ፖዚቲቭ ይሆንላችኋል so specific heat of the metal bar is equal to positive value ታገኛላችሁ አባዙት ጨርሱት 11.6 ሲባዛ በ4186 ጁል ሲካፈል 1 times ምን ላይ ትደርሳላችሁ 11.6 times 4186 over joule over you see 1 times this number is the number itself 380.2 kilogram degree centigrade አሁን የምታገኙት ማለት ነው specific heat of the metal bar አሁን በጁል per kilogram degree centigrade ነው የሚለካ የምታገኙት ስለዚህ ዩኒቱ ትክክል ነው so you have to multiply that number and you have to formulate the final value መልሱን ታገኙታላችሁ በዚህ ልክ ሰርታችሁ ማለት ነው ስለዚህ አሁን specific heat of metal barun ካገኛችሁ በኋላ የዚህ ሜታል ባር ስፔሲፊክ ሂት ይሄን ያህል የሆነ ሜታሉ ማን ነው የሚለውን መግለጽ ትችላላችሁ ማለት ነው ሌላኛው ሁለተኛው ጥያቄ ስትመጡ a calorimeter of mass 250 gram contains 200 gram of water ይለናል a 1000 watt heater running for 5 minutes ይላል heated this combination of liquid and calorimeter with 20 degree centigrade to 80 degree centigrade calculate the specific heat capacity of this calorimeter ይለናል አሁን ምንድነው አፕላይ የምታደርጉት ሚክስ የሆነ ፎርሙላ ነው የምትጠቀሙ ማለት ነው ሶ ካሎሪሜትሪው ማሱ 250 ግራም ነው ተበለናል ኮንቴን ያደረገው ውሃ መጠን 200 ግራም ነው ያዘው የውሃ መጠን ማለት ነው ነገር ግን 1000 ዋት ሂተር ራን ሆኖበታል 5 ደቂቃ ያህል ማለት ነው ዜን ይሄን ሁለቱን ኮምባይኔሽን ካሎሪሜትሪውን ከውሃው ጋር ቀላቅለን combination of liquid and calorimetry ማለት ነው ውሃውና ካሎሪሜትሪው ከ20 እስከ 80 ዲግሪ ሴንቲግሬድ ባለው ሂት ቢሆን calculate the specific heat capacity of the calorimetry ነው የሚለን የካሎሪሜትር specific heat capacity ወይም specific heat of calorimeter calculate አድርጉ ነው የሚለን ስለዚህ አፕላይ የምናደርገው አሁንም principle of calorimeter ነው you see within our lesson we have to practice how the calorimeter principle will be applied and how can we formulating the equations within calorimeter principles የሚለው ነው የሚያሳየን ማለት ነው ሱን አፕላይ እናደርጋለን ስለዚህ አሁን ጥያቄውን ለማቅለል ጊቭኖችን ስታወጡ ምንድነው የምታረጉት መጀመሪያ በቀላሉ ለመስራት ማለት ነው ካሎሪሜትር ፕሪንሲፕልን አፕላይ ስታደርጉ ለማቅለል ጊቭኖችን አውጡ መጀመሪያ ጊቭን ብለን አንደኛ ማስ ኦፍ ካሎሪሜትር ማሱ ስንት ነው ማስ ኦፍ ካሎሪሜትር 250 ግራም ነው ተብለናል ማስ ኦፍ ወተር ደግሞ ማስ ኦፍ ወተር ስንት ነው 200 ግራም ነው ተብለናል ከዛ አፕላይ የሆነው ፓወር መጠን ፓወር አፕላይ የሆነው ለሂተሩ ሁለቱ ሲቀላቀል 1000 ዋት ፓወር ነው አፕላይ የሆነው የቆየበት ሰዓት ለ5 ሰዓት ነው ለ5 ደቂቃ ነው 5 minutes you see ለ5 ደቂቃ ነው የቆየ ነው የሚለን ቴምፕሬቸሩ ራን ያረጋው ቴምፕሬቸር ኢኒሻሉ ስንት ነው 20 ዲግሪ ሴንቲግሬድ ነው ፋይናል ቴምፕሬቸሩ ደግሞ 80 ዲግሪ ሴንቲግሬድ ከ20 እስከ 80 ዲግሪ ሴንቲግሬድ ስለሚል ማለት ነው የተጠየቅነው ሪኳየርዳችን ምንድነው ወስ ሪኳየርድ የተጠየቅነው ካልኩሌት እንድናደርግ specific heat capacity of the calorimeter ነው የሚለን specific heat capacity of calorimeter ነው is how much
ስለዚህ ለመስራት አፕላይ የምናደርገው ካሎሪሜትር ፕሪንሲፕልን ከሆነ ምን ሚላለን ፓወር ሚክስ የሆነ ተቀላቅለዋል አሁን ካሎሪሜትሪው ከሊኩዊድ ጋር ተቀላቅለው ከ20 እስከ 80 ዲግሪ ሴንቲግሬድ ሂት ቢሆን እና 1000 ዋት ኢነርጂ ለ5 ደቂቃ ሳፕላይ ቢሆንበት ነው የሚለን ስለዚህ አፕላይ የምናደርገው ኢነርጂ heater energy is equal to the heat from the calorimetry plus heat from the water ማለት ነው ስለዚህ heater energy of the heater energy is equal to heat amount of heat on the calorimetry plus amount of heat on the water ብለን ነው የምንሰራ energy heater ማለት ደግሞ energy of the heater power ማለት work done over time አይደለ work done ደግሞ energy over time ነው ክሪክሮስ እናረጋው energy ማለት ደግሞ power times time ይሆናል ማለት ነው ስለዚህ energy dissipated is power times time which is equal to heat from the calorimetry ማለት mass of the calorimetry specific heat capacity of the calorimetry times change of temperature of the calorimetry ሲደመር mass of the water plus specific heat of water times change of temperature of water ነው ማለት ነው ስለዚህ አሁን የተጠየቅነው specific heat of the calorimeter ስለሆነ የተጠየቅነው ከኩል ይሆናል ማዶ ይሄን ስንወስደው ምን ይሆናል መደመር የነበረው መቀነስ ይሆናል so ምን እናገኛለን power energy dissipated by the calorimeter minus ይሆናል mass of water specific heat of water change of temperature of water is equal to all over እናርገው ለማቅለል over ስለምናረገው mass of the calorimeter change of temperature of the calorimeter is equal to specific heat of the calorimeter ብለን እንሰራለን ማለት ነው ከዛውን ሁሉም የተሰጠ ስለሆነ መተካካት ነው ምንድነው የሚቀረና specific heat of the calorimeter ስለሆነ የተጠየቅነው calorimeter specific heat ማለት ምን ማለት ነው ፓወራችን 1000 ዋት ነው ተብለናል 1000 ዋት ሲባዛ ታይማችን 5 ደቂቃ ነው ወደ ሰከንድ ትቀይራላችሁ አንድ አይነት SI ዩኒት እንዲሆን ማለት ነው 1 ደቂቃ 60 ሰከንድ ነው 5 ደቂቃ ስንት ይሆናል 5 ሲባዛ በ60 300 ሰከንድ ማለት ነው ሰከንድ ሲቀነስ mass of the water 200 ግራም ነው ወደ ኪሎ ግራም ስትቀይሩት 0.2 ግራም ነው ማለት ነው ለ1000 ስታካፍሉት ማለት ነው ኪሎ ግራም ይሆናል ማለት ነው ሲባዛ specific heat of the water ቅድም እዛ ጋር የሰራሁላችሁ 4186 ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ነው ማለት ነው ሲባዛ change of temperature of the water እና change of temperature of the calorimeter እንወስዳለን ማለት ነው ቴምፕሬቸር ቼንጁ የካሎሪሜትር እና የውሃው change of temperature አንድ አይነት ስለሆነ ከ20 ዲግሪ ሴንቲግሬድ ወደ 80 ዲግሪ ሴንቲግሬድ ድረስ ስለሆነ ቴምፕሬቸሩ ሳፕላይ የሆነበት ኦቨር አለ እዚህ ጋር ሲባዛ change of temperature of water 80 ዲግሪ ሴንቲግሬድ ሲቀነስ 20 ዲግሪ ሴንቲግሬድ ነው ሲካፈል all over ነው all over mass of calorimeter 250 ግራም ነው ወደ ኪሎ ግራም ሲቀይሩ 0.25 ኪሎ ግራም ለ1000 ማካፈል ነው ሲባዛ change of temperature of the calorimeter አንድ አይነት ስለሆነ 80 ዲግሪ ሴንቲግሬድ ሲቀነስ 20 ዲግሪ ሴንቲግሬድ ነው you see አሁን መቀነስ ስለሆነ ይሄኛው በዚህ ቢጣፋ መዚህኛው ያለው አለልን ማለት ነው መቀነስ ስለሆነ ስለዚህ ምን እናረጋለን 1000 ሲባዛ በ300 ስንት ይሆናል specific heat capacity of the calorimeter is equal to 3 times 10 to the power of 5 yes 1 2 3 4 5 10 to the power of 5 watt second you see ኦቨር ይሆናል ይሄውን እንዳለ ለዚህኛው ኦቨር ስለሆነ 0.25 ኪሎ ግራም ታይምስ
ከ80 ሲቀነስ 20 60 ዲግሪ ሴንቲግሬድ እሺ ሲቀነስ ይሄኛው በዚህኛው ስለሚጣፋ 0.2 ኪሎግራም ሲባዛ 4186 ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ይሆናል ማለት ነው። አሁን ይሄ ኪሎግራም አንዱን ኪሎግራም እዚህ ጋር ያጣፋልናል። ስለዚህ ዋት ማለት ደግሞ አንድ ዋት ማለት በኤነርጂ 1 ኪሎግራም ፐር ሰከንድ ነው ማለት ነው። 1 ኪሎግራም ፓወር is equal to energy over joule per second ማለት ነው። ጁል ፐር ሰከንድ ነው። ስለዚህ ስፔሲፊክ ሂትን አሁን አገኛችሁ ማለት ነው። ይሄን አባዙተኝ የሚጣፉትን ዩኒቶች እና ታጣፋላችሁ መጨረሻ ላይ specific heat of the calorimeter is equal to 3 times 10 the power of 5 watt ማለት joule per second ነው። joule per second times second ይሆናል over እቺ second times ነች ማለት ነው። over ይሄን በ60 አባዙ 0 አንዱን ያወጣልና 6 5 30 6 ጊዜ 2 12 ከ3 ጋር 15 0 ስለሚጠፋ 15 ይቀራል። 15 ኪሎግራም ዲግሪ ሴንቲግሬድ ይሆናል ማለት ነው። ይሄ ሰከንድን ያጣፋዋል። ምን ይቀራል? ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ይቀራል ማለት ነው። እዚህ ጋር ዜን ሲቀነስ እዚህኛው ስትመጡ ይሄን ማባዛት ነው። 0.2 ሲባዛ 2 ጊዜ 6 12 አንድ አለኝ 2 ጊዜ 8 16 ከአንድ ጋር 17 አንድ አለኝ 2 ጊዜ 1 2 ከአንድ ጋር 3 2 ጊዜ 4 8 አሁን ነጥብ ስንት አለን? አንድ ነጥብ እዚህ ጋር አለን 837.2 ሆነ ማለት ነው ጁል you see so ዩኒቱን እንደዚህ ጁል ፐር ዩኒቱ እዚህ ጋር ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ነው የሚቀር ማለት ነው። ሶ አጠቃላይ ዩኒታችን ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ይሆናል። አሁን የጋራ ወጣታችሁ መቀነስ ነው ወይም ይሄኛው መጀመሪያ ማቃለል በ3 5 1/5ኛ ሲባዛ 1 ሲካፈል ለ5 ማለት ምን ማለት ነው? specific heat capacity of the calorimeter is equal to 1 ሲካፈል ለ5 0.10 2 ሲባዛ 10 the power of 5 ይሲ ሲቀነስ ቁጥሩን ብቻ እየወሰድኩላችሁ ነው 8837.2 ይመጣል ማለት ነው። ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ስፔሲፊክ ሂት ካፓሲቲ ኦፍ ካሎሪሜትር ታገኛላችሁ። ጨርሱት። ነገር ግን ጥያቄውን በዚህ ልክ ነው የምትረዱትኝ። አሰራሩም ልክ እንደዚህ አድርጋችሁ ነው የምትሰሩት። እየደገማችሁ ስትሰሩት ሞር ክሊር ስለሚሆንላችሁ እኔ አጠቃላይ ግንዛቤውን ነው ማሳያችሁ። የሌሰኑን የጥያቄውን ጽንሰ ሐሳብና የአሰራር ቅደም ተከተሉን ነው ማሳያችሁ። ደግማችሁ ስሩት በዚህ ልክ። ቀጥሎ የተቀመጠልን ጥያቄ in an experiment to determine the specific heat of metal a 0.5 kilogram block of metal at 200 degrees centigrade is dropped in a copper calorimeter of mass 0.02 kilogram containing 150 centimeter cubed of water at 20 degrees centigrade land. The final temperature is 40 degrees centigrade. What is the specific heat of the metal? If heat loss to the surrounding heat lost in the surrounding are not negligible, is your answer greater or smaller than the actual value of the specific heat of the metal ይለናል። ስለዚህ ጥያቄው አሁን ምንድነው የሚለን? ለኤክስፐሪመንት ለሙከራ
የተቀመጠ ስፔሲፊክ ሂት ኦፍ ሜታል አለና እዚህ 0.25 ኪሎግራም ብሎክ ኦፍ ሜታል በ200 ዲግሪ ሴንቲግሬድ ኮፐር ካሎሪሜትሪ ላይ ድሮፕ እንዲቀላቀል ሆኗል። ማሱ የኮፐር ካሎሪሜትር ማሱ 0.02 ኪሎግራም ነው እና ይሄ ኮፐር ካሎሪሜትር ደግሞ ውሃ አለው። የያዘው ውሃ ቮሊዩሙ 150 ሴንቲሜትር ኪዩብድ ነው በ25 ዲግሪ ሴንቲግሬድ ያለ ማለት ነው። እና የአጠቃላይ ቴምፕሬቸር ፋይናሉ 40 ዲግሪ ሴንቲግሬድ ነው የሚለን። what's the specific heat of the metal ነው የሚል ጥያቄ። የሜታሉ የዚህኛው ሜታል ለሙከራ የተጠቀምንበት ሜታል ባር ስፔሲፊክ ሂት ካፓሲቲው ስንት ነው የሚለን። አሁን ይሄን ለመስራት አፕላይ የምናደርገው ያው ካሎሪሜትሪ ፕሪንሲፕል ነው። ካሎሪሜትሪ ፕሪንሲፕል ላይ ደግሞ heat loss is equal to heat gain ሚል አለ። heat loss which is a negative heat loss is equal to heat gain አይደል? heat loss is equal to heat gain ብለን ነው የምንሰራ። ስለዚህ አሁን heat loss ማለት heat from lost from the metal ነው። ሜታል ኤክስፐሪመንት የተጠቀምንበት በ200 ዲግሪ ሴንቲግሬድ ድሮፕ ያደረግነው ካሎሪሜትር ላይ ያለው ጌን የሚያደርገው ደግሞ ሂት ጌን የሚያደርገው ደግሞ ኮፐር እና ኮፐር ካሎሪሜትሪውና ውሃው ነው። በ150 ሴንቲሜትር ኪዩብ ያለው ውሃ ሲስተሙ ላይ ያለውን ሂት ኢነርጂ ጌን ያደርጋል ማለት ነው። ስለዚህ ምን እናደርጋለን? ኔጌቲቭ የምንለው ሎስ የሚለውን ወይም ደግሞ ማጣቱን ኢነርጂ ማጣቱን ሂት ሉዝ ማድረጉን ለማሳየት ነው። ስለዚህ ማስ negative heat loss which is the mass of the metal, specific heat of the metal times change of temperature of the metal is equal to what's mass gain. heat gain ማለት heat gain የምንለው የኮፐሩንና የውሃውን ነው ቅልቅሉን ማለት ነው። mass of the copper, specific heat of the copper, change of temperature of copper plus mass of the water, specific heat of the water, change of temperature of the water ብለን ነው የምንሰራ። ስለዚህ ይሄን ጀነራል የሆነውን እንወስዳለን ማለት ነው። አሁን የተጠየቅነው የሜታሉ ለሙከራ የተጠቀምነው ሜታል ስፔሲፊክ ሂቱ ስንት ነው የሚለን። እቺን ስፔሲፊክ ሂት የሜታሏን የተጠየቅነው። ስለዚህ እነዚህን እንዳለ እንወስዳለን ማለት ነው። ኦቨር ስናረጋው ስፔሲፊክ ሂቱን የሜታሉን ታገኛላችሁ። ነገር ግን የውሃው ማስ አሁን አይታወቅም። ማስ ማለት ደግሞ ሊኩዊድ ማስ ማለት ሊኩዊድ ማስ density is equal to mass over volume አይደለም? mass over volume ያ ዜና አሁን ማስን ማግኘት እንችላለን density times volume አድርገን ማለት ነው። mass is equal to density times volume ብለን mass of the water, density of water እና volume of water ተጠቅመን ካልኩሌት እናደርጋለን ማለት ነው። ስለዚህ የውሃ density at standard temperature የታወቀ ነው። 1 ዲግሪ ሴንቲግሬድ at standard temperature density of water is 1 gram per centimeter cube, yes, or 1000 kilogram per meter cubed ማለት ነው። ስለዚህ mass of water is equal to density of water at standard temperature 1 gram per centimeter cubed ነው ሲባዛ volume of water ተሰጥቶናል 150 centimeter cubed ነው። you see so centimeter cubed ይጣፋል ስታባዙት mass of water ስንት ይሆናል? 150 ግራም ነው ማለት ነው። 150 ግራም። ስለዚህ አሁን እንተካለን። አሁን specific heat capacity of the metal bar ለሙከራ ለኤክስፐሪመንት የተጠቀምንበት ሜታል ስፔሲፊክ ሂቱ ማለት ምን ማለት ነው? ኦቨር ስታረጉት ይሄን ምን ይሆናል? ማስ ኦፍ ዘ ኮፐር ተሰጥቶናል። የኮፐሩ ማስ ክሊር እዚህ ጋር ተቀምጦልናል ጥያቄው ላይ። የኮፐር ማሱ ስንት ነው? 0.02 ኪሎግራም ነው ተብለናል። ማስ ኦፍ ኮፐር ኦልሬዲ 0.02 ኪሎግራም ነው ተብለናል። ሲባዛ ስፔሲፊክ ሂት ኦፍ ኮፐር you see, you know, specific heat of copper times change of temperature of copper. Yeah, copper temperature change copper
ቴምፕሬቸር ቼንጁን ቼንጅ ኦፍ ቴምፕሬቸር ኦፍ ኮፐር ፕላስ ማስ ኦፍ ወተር አሁን ማስ ኦፍ ወተርን ስላገኘነ ይቀለናል ለመተካት ማለት ነው ለመስራት ስለዚህ እንዳለን ተካዋለን ማለት ነው ስለዚህ mass of specific heat of the metal bar the experimental metal which is equal to mass of the copper 0.02 kilogram times specific heat of the copper ሚለውን የኮፐርን specific heat capacity ቴብል ላይ ነው ራን የምናደርገው ፈተና ላይ ይቀመጥ ይሰጣችኋል ስለዚህ አትጨነቁም እሱን ለመሸምደድ 300 ምናምን ገደማ 385 ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ነው ሲባዛ change of temperature የኮፐርና የውሃ change of temperature አንድ አይነት ነው you see ከ25 ዲግሪ ሴንቲግሬድ ወደ 40 ዲግሪ ሴንቲግሬድ ነው ራን ያረጋው ሶ ከ40 ሲቀነስ 25 ነው ምናረግ ከ40 ሲቀነስ 25 ስንት ነው የሚሆን you see 20 ዲግሪ ሴንቲግሬድ change of temperature አለና 20 ዲግሪ ሴንቲግሬድ change of temperature 20 ዲግሪ ሴንቲግሬድ ይሄን አገኘን ሲደመር የውሃ ማሱ ስንት ነው 150 ግራም ነው አሁን ካልኩሌት አድርገን ያገኘው ነው ወደ ኪሎግራም ስንቀይረው 150 ሲካፈል ለ1000 ነው የምናረጋው 0.15 ኪሎግራም ማለት ነው ሲባዛ ስፔሲፊክ ሂት ኦፍ ዋተር ኮንስታንት ነው within ቴብል ላይ ነው የሚሰጥ እሱን ፈተና ላይ ሰጣችኋን 4186 ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ነው ማለት ነው ሲባዛ change of temperature of water አንድ አይነት ነው ከኮፐር ጋር 20 ዲግሪ ሴንቲግሬድ ነው ማለት ነው all over አርገን mass of the metal ሜታሉ ማሱ ስንት ነው የሜታሉ ማስ ከጥያቄው ላይ የተቀመጠልን ሜታል ማሱ እዚህ ጋር እንደምታዩት እዚች ጋር እንደምታዩት ለኤክስፐሪመንት የተጠቀምነው ሜታል ማሱ 0.25 ኪሎ ግራም ነው ተብለናል እሱን ነው መንተካ 0.25 ኪሎ ግራም ነው 5 ኪሎ ግራም ሲባዛ change of temperature of the metal የሜታሉ change of temperature change ራን ያረጋው 200 ዲግሪ ሴንቲግሬድ ነው ፋይናል የነበረው እና ወደ 40 ከሶ ምን እናረጋለን ኔጌቲቭ ይመጣል አይደለ ከ200 ከ40 ሲቀነስ 200 ኔጌቲቭ ይመጣል ኔጌቲቭ ኢን ኤሰንስ ሂት ሉዝ ነው ማለት ነው ኔጌቲቭ በኔጌቲቭ ስለሚጣፋ ካለ እቺ ኔጌቲቭ ነበረችና እዚች ጋር ያስቀመጥናት አይሲ እቺ ኔጌቲቭ ሂት ሉዝ ኔጌቲቭ ብለን ስለምንነሳ ኔጌቲቭ በኔጌቲቭ ጣፋና ፖዚቲቭ ስፔሲፊክ ሂት ማስ ኦፍ ስፔሲፊክ ሂት ካፓሲቲ ኦፍ ዘ ሜታል እናገኛለን ማለት ነው ስለዚህ ከ200 ሲቀነስ 40 160 ዲግሪ ሴንቲግሬድ አለ ማለት ነው አሁን አገኘን ቁጥሩን እዚህ ጋር ማባዛት ትችላላችሁ 2 እዚህ 5 ስፔሲፊክ ሂት ካፓሲቲ ኦፍ ዘ ሜታል within our experiment is equal to 2 times 5 10 ነው was left 1 2 times 8 16 ነው ከአንድ ጋር 17 7ን ጽፌ አንዳለኝ 2 ዜ 3 6 ነው ከአንድ ጋር 7 ስንት ነጥብ አለና 0 1 ነጥብ እዚህ ጋር ነበረን አስወግደውልናል 2 ዜ 5 10 ነው 0 1 ነጥብ አወጡልናል 2 ዜ 8 16 ነው ከአንድ ጋር 17 7ን ጽፌ አንዳለኝ 2 ዜ 3 6 ነው ከአንድ ጋር 7 ስለዚህ 7.7 ማለት ነው 7.7 ኪሎግራምን ያጣፋልና ጁል ፐር ዲግሪ ሴንቲግሬድ ቀረ ዩሲ ሲባዛ እዚህ ጋር 20 አለን 20 ዲግሪ ሴንቲግሬድ እቺ ነጥቧን ያስወግድልናና በሁለት እናባዛው 2 ዜ 7 ለማቅለል እዚህ ጋር ጨርሰነው እንሂድ ብዬ ነው ምን እናረጋለን ስፔሲፊክ ሂት ኦፍ ዘ ሜታል ኢዝ ኢኳል ቱ 77 መጥቷል አይደል 2 ዜ 7 14 4ን ጽፌ አንዳለ 2 ዜ 7 14 ከአንድ ጋር 15 154 ይሄ ዲግሪ ሴንቲግሬድን ያጣፋን ኪሎግራምን ያጣፋን ጁል ብቻ ይቀራል ጁል ሲደመር እዚህ ጋር ወሰዱ ደግሞ አሁን
እነዚህን አባዙ 0.15 ሲባዛ በ4186 ሲባዛ በ20 ነው you see እቺን 0 ብናስወግዳት 2 እዚህ 15 30 ነው አይደለ 3 ይሆናል በ3 ማባዛት ማለት ነው 3 ጊዜ 6 18 ነው አንድ አለኝ 3 ጊዜ 8 24 ነው ከአንድ ጋር 25 ሁለት አለኝ 3 ጊዜ 1 3 ነው ከሁለት ጋር 5 ይሆናል 3 ጊዜ 4 12 ይሆናል 12 አሁን እዚህ ጋር ኪሎግራም በኪሎግራም ይጣፋል ዲግሪ ሴንቲግሬድ በዲግሪ ሴንቲግሬድ ይጣፋል ጁል ብቻ ጁል ይቀረናል ሲካፈል እቺን አባዙ አንዱ 0 ያጠፋ 2.5 ሲባዛ በ16 25 በ16 እናባዛውና እዛ 0 16 6 ዜ 5 30 6 ዜ 16 ዜ 2 12 15 ይሆናል አንድ ጊዜ 5 5 አንድ ጊዜ 2 2 0 5 እና 5 10 ነው 3 4 ይሆናል አይደል ዜን ስንት ነጥብ ነው ያለን አንድ ነጥብ እቺ 0 አንዱን ስለቀነሰችልን አንድ ነጥብ ነው ያለን እዚህ ስናረጋው 40 ይሆናል ማለት ነው ዜን 40 ምን ኪሎግራም ዲግሪ ሴንቲግሬድ አሁን ስፔሲፊክ ሂት ኦፍ ሜታል ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ዩኒቱ መጣልን አሁን ይሄን ደምሩት አንድ አይነት ስለሆነ ይደመራል ሲካፈል ስታረጉት ታገኛላችሁ ቫልዩ ማለት ነው ጨርሷት እዚህ ጋር መልሷለች ማለት ነው ሶ ለኤክስፐሪመንት የተጠቀምነው ሜታል ስፔሲፊክ ሂቱ 150 ጁል ሲደመር 1252 ጁል ሲካፈል ለ40 ኪሎግራም ፐር ዲግሪ ሴንቲግሬድ ብለን ዩኒቱን ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ታገኛላችሁ ማለት ነው በዚህ ልክ ነው የምትረዱት ጥያቄውን እዛው ላይ ደግሞ if heat losses to the surrounding ይላል are not negligible if your answer greater or smaller than the actual value of specific heat capacity specific heat of the metal ይለናል ከሰራውንዲንጉ ላይ ሂት ሉዝ ብናረግ ሉዝ ቢሆን ማለት ነው ስፔሲፊክ ሂቱ የሜታሉ ከአክቹዋል ቫልዩ ሌዛን ነው ግሬተር ዛን ነው የሚሆን ሚል ጥያቄ አለ ሂት ሉዝ ካረግነ if heat lose from the surrounding the specific heat capacity of the metal is less than the actual value ማለት ነው specific heat capacity የሜታሉ heat lose ካረግነ from the surrounding ከአክቹዋል ቫልዩ ይቀንሳል ሚለውን ኤክስፕላኔሽን ታስቀምጣላችሁ ማለት ነው በዚህ ልክ ነው እቺን ጥያቄ ምን መልሳት የመጨረሻዋ ከዚህ ከሪቪው ከችን ላይ ያለች እቺ እዚህ ጋር መታያት ናት a copper block of mass 20 kilogram is heated in France to a temperature of 500 degrees centigrade and then immediately placed on the large ice block what is the maximum amount of the ice that can melt ይለናል melt የሚሆነው maximum ice የበረዶ ከፍተኛ ማስ ምን ያህል ነው የሚለን ጥያቄው ሚለን ኮፐር ብሎክ ማሱ 20 ኪሎ ግራም የሆነ ሂት ቢሆን with a temperature of 500 degree centigrade እና immediately placed in large ice large amount ባለው አይስ ውስጥ በቀጥታ ብንከተው ብንቀላቅለው ነው ሚለን የዛ የቀላቀልንበት አይስ የበረዶ ማስ ምን ያህል ነው ሚለው ነው የሚጠይቀን ማሱን ነው አይስ ማስ ነው ምንፈልግ ማለት ነው ይሄንም ያው ካሎሪሜትሪ ፕሪንሲፕል ነው አፕላይ የምናደርገው ይሄንም ለመስራት so heat gain lose is equal to heat gain ብለን ነው ምንሰራ ማለት ነው አብረን እንሰራዋለን ነገር ግን አሁን በ500 ዲግሪ ሴንቲግሬድ የጋለውን ኮፐር ብሎክ ከበረዶ ከፍተኛ መጠን ካለው በረዶ ውስጥ ስንከተው በረዶ ምን ይሆናል ይቀልጣል አይደለ ሶ በረዶ ከቀለጠ ደግሞ አፕላይ የምናደርገው ላተንት ሂት ነው ስለዚህ
latent heat ምን እንላለን? mass of the ice times latent heat of the eye is equal to heat lost by the copper አይደለ? mass of the copper specific heat of the copper change of temperature of the copper ብለን ነው የምንሰራ ማለት ነው። አሁን mass of ice ስለሆነ የተጠየቅነው over ብናረጋው የበረዶ mass of the ice is equal to mass of the copper times specific heat of the copper times change of temperature of the copper over latent heat of ice ብለን ፎርሙላውን ኢኩዌት ማድረግ እንችላለን። ሁሉም የተሰጡ ስለሆኑ መተካካት ነው። mass of the ice is equal to large mass of ice ነው አለ የተባልነው። mass of the copper የኮፐሩ ማስ እዚህ ጋር ተሰጥቶናል 20 ኪሎ ግራም ነው ተብለናል። 20 ኪሎ ግራም እንላለን ሲባዛ specific heat capacity of the copper ያው ቴብል ላይ ነው የምታዩት እሱን specific heat capacity ቴብል ላይ ነው የምታነቡተኝ 385 ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ነው specific heat of the copper ማለት ነው ሲባዛ change of temperature ከ500 ዲግሪ ሴንቲግሬድ 0 ነው አይደል የአይስ 0 ነው 0 ዲግሪ ሴንቲግሬድ ስለዚህ 500 ሲቀንስ 0 500 ዲግሪ ሴንቲግሬድ ነው የሚሆን ማለት ነው ሲካፈል latent heat of ice ደግሞ ይሰጣን ፈተና ላይ ይሰጣቸዋል ለአሁኑ ቴብል ላይ ነው የምታነቡት 3.33 times 10 to the power of 5 joule per kilogram latent heat of ice ነው እንደዚህ አርጋችሁ ስታባዙት ታገኛላችሁ ቁጥሩ ማለት ነው mass of ice large ማሱ የበረዶ ይሄን ያህል ይሆናል ማለት ነው ቁጥሩ በጣም ረጅምና ብዙ ሰዓት ለሚጨርስብን ስለሆነ ያው አሰራሩን ካሳየዋችሁ እናንተ መጨረስ ስለምትችሉ ነው ስታነቡ ለፈተና ስታነቡ ይሄን እየሰራችሁ ስለሆነ የምታነቡት ማለት ነው በመቀጠል end of unit question ላይ ያሉ ጥያቄዎችን ነው አብረን የምናየው የመጀመሪያው ጥያቄ what conditions for net heat flow from one place to another place is it necessary to have a net heat conducting material for heat transfer ይላል የትኛው ኮንዲሽን ነው net heat flow appear እንዲሆን የሚያደርገው ነው የሚለን net heat flow የሚኖረው temperature difference ሲኖር ነው temperature difference from one place to another place or from one material to another material temperature ልዩነት ካለ difference ካለ net heat flow ይኖራል ማለት ነው ነገር ግን conducting material መኖሩም አለመኖሩም ለnet heat flow transfer ፋክተር አይሆንም ማለት ነው ቴምፕሬቸር ዲፈረንስ ብቻ ነው አፌክት የሚያደርገው በዚህ ልክ ጥያቄ መመለስ እንችላለን ሁለተኛው when does net heat flow stop net heat flow stop የሚያደርገው መቼ ነው የሚለን ማለት net heat flow ዜሮ የሚሆነው net heat ዜሮ የሚሆነው ማለት ነው thermal equilibrium appear ሲሆን ነው ወይም ደግሞ heat ዲፈረንሳቸው ዜሮ ከሆነ ማቴሪያሎች መካከል ያለው heat difference ዜሮ ከሆነ ወይም አንድ አይ ኮንስታንት ሂት ትራንስፈሪንግ ሲስተም ላይ ከሆነ ሂት ቴምፕሬቸራቸው አንድ አይነት ከሆነ ስንቀንሰው ዲፈረንሳቸው ዜሮ ይሆናል ኔት ሂት ዲፈረንሳቸው ወይም ቴምፕሬቸር ዲፈረንሳቸው ዜሮ ከሆነ ኔት ሂት ብሎ ስቶፕ ያደርጋል ወይም ዜሮ ተርማል ኢኩሊብሪየም ነው እንላለን ማለት ነው due to objects in thermal equilibrium exchange heat ይለናል ሁለት ኦብጀክቶች ተርማል ኢኩሊብሪየም ላይ ቢሆኑ ሂት ኤክስቼንጅ ይደራረጋሉ ይለናል ኖ ሂት ኤክስቼንጅ ሳይሆን ኤነርጂ ነው ኤክስቼንጅ የሚደራረጉት ኢን ተርማል ኢኩሊብሪየም ስለሆነ ያሉት ኔት ሂት ፍሎዊንግ ዜሮ ነው ነገር ግን ኤነርጂ ትራንስፈር ያደርጋሉ ማለት ነው ኤነርጂ ትራንስፈር ነው እንጂ ሂት ትራንስፈር አያደርጉም ብለን መልሳለን ማለት ነው ሶስተኛው what is the direction of the spontaneous flow of heat ይለናል spontaneous heat flow ማለት heat spontaneously flow ካረገ ዳይሬክሽኑ እንዴት ይገለጻል heat transfer የሚያደርገው towards the cooler object ከሆነ spontaneously heat flow አረገ እንላለን heat ወደ ቀዝቃዛ ኦብጀክት ፍሎ የሚያደርግ ከሆነ heat flows spontaneously from warmer to cooler bodies እንላለን
So it becomes flow towards the cooler one. ወደ ቀዝቃዛው አካል ሂት ትራንስፈር ሲሆን ስፖንታኔስሊ ሂት ትራንስፈር አረገ ማለት እንችላለን ማለት ነው። ዳይሬክሽኑ towards the cooler body ብለን መመለስ እንችላለን ማለት ነው። ሌላው እዚህ ጋር what is the relationship between temperature and heat ይለናል። what about between the temperature and internal energy ይላል። is internal energy of a conified gas slowly dependent on temperature ይላል። ሶስት ጥያቄ ነው ያለው እዚህ ላይ። መጀመሪያ what's the relation between temperature and heat ብለን ኤክስፕሌን ማድረግ አለብን። ሂት እና ቴምፕሬቸር ልዩነታቸው ምንድነው? ምን አይነት ልዩነት አላቸው? መጀመሪያ ሪሌሽናቸውን ስንናገር ቴምፕሬቸር እና ሂት ያላቸው ሪሌሽን ያላቸው ተዛምዶ ምንድነው ነው የሚለና ቴምፕሬቸር ሲጨምር ቦዲው አካል ምን ይሆናል? ዋርም ይሞቃል። heated ይሆናል። if a body is heated it becomes temperature high temperature ቴምፕሬቸሩን ሳፕላይ ስናደርግ ቦዲውን ይሆናል heated ይሆናል። እንደገና ቴምፕሬቸሩን ሉዝ ስናደርግ ደግሞ ምን ይሆናል? ኩል ይሆናል፣ ይቀዘቅዛል። the warmer the body the more it becomes heat when ዋርም ሲሆን ሂት ጌን ነው የሚያደርገው ሂት ጌን። እንደገና ኩል ሲሆን ደግሞ ቴምፕሬቸሩ ስንቀንስ ይቀዘቅዛል ማለት ነው። ይሄን አይነት ሪሌሽን እንዳላቸው ቴምፕሬቸሩን ስንጨምረው ቦዲው ይሞቃል፣ ቴምፕሬቸሩን ስንቀንሰው ደግሞ ቦዲው ይቀዘቅዛል የሚለውን አይነት ሪሌሽን እንድንናገር ነው። ሌላው እዚህ ጋር አብሮ የተያያዘ ጥያቄ what about between temperature and internal energy ይላል። ኢንተርናል ኢነርጂ ምንለው ቴምፕሬቸር ቼንጁ የቦዲውን ኢንተርናል ኬኔቲክ ኢነርጂ ይጨምራል አይደለ? ስለዚህ አሁን ቴምፕሬቸር እና ኢንተርናል ኢነርጂን እንዴት ትገልጹታላችሁ ማለት ነው የሚለን። ቼንጅ ኦፍ ቴምፕሬቸሩ ከፍተኛ ከሆነ ኢንተርናል ኬኔቲክ ኢነርጂው ሬዝ ያደርጋል ይጨምራል አብሮ ማለት ነው። ስለዚህ the higher the change in temperature the more the internal energy of the body ብለን ያለውን ሪሌሽን ማሳየት እንችላለን ማለት ነው። ልክ በዚህ ልክ አሁን ኢንተርናል ኢነርጂው ዲፔንድ ይሆናል በቴምፕሬቸሩ ይለናል። yes ነው። ምክንያቱም ኢንተርናል ኢነርጂው ራይዝ የሚያደርገው ቴምፕሬቸሩ ቼንጁ ሲጨምር ነው ማለት ነው። ስለዚህ ከፍተኛ የቴምፕሬቸር ቼንጅ ካለ ከፍተኛ ኢንተርናል ኢነርጂ ኬኔቲክ ኢነርጂው within a body internal kinetic energy ከፍተኛ ይሆናል የሚለውን እንወስዳለን ማለት ነው። ሌላው እዚህ ጋር የይዛን የተቀመጠ ጥያቄ if the temperature of the conified gas is increased which form of energy is said to be increased in the gas ይለናል። የትኛው ታይፕ ኦፍ ኢነርጂ ነው ኢንክሪዝ የሚሆነው? ለምሳሌ የአንድ ጋዝ ቴምፕሬቸሩ ቢጨምር የትኛው ኢነርጂ ነው ሊጨምር የሚችለው ነው የሚለና ስለዚህ አሁን የጋዙ ቴምፕሬቸር እየጨመረ ከሆነ ሊጨምር የሚችለው የኢንተርናል የኢንተርናል ኢነርጂው ነው። የኢንተርሞለኪውላር ኢነርጂው ይጨምራል። ፖቴንሻል ኢነርጂውን ኮንስታንት አድርጎ ማለት ነው። ስለዚህ if the temperature of the confined gas is increased which form of energy is said to be increased in the gas ይለናል። the internal molecular energy will increase እንላለን since the potential energy will be constant ማለት ነው። ቴምፕሬቸሩ ሲጨምር ኢንተርሞለኪውላር ኢነርጂው የኬኔቲክ ኢንተርሞለኪውላር ኢነርጂው ይጨምራል። ኬኔቲክ ኢንተርሞለኪውላር ኢነርጂው ሲጨምር ደግሞ የጋዙ ኢንተርሞለኪውላር ኢነርጂ ይጨምራል ማለት ነው። ኢንተርናል ኢነርጂው ከፍተኛ ይሆናል። የጋዙ ኢንተርናል ኢነርጂ ከፍተኛ ይሆናል። ፖቴንሻሉን ኮንስታንት አድርገን ማለት ነው። እዚህ ጋር የምታዩት ሌላኛው suppose heat is supplied to an inflated
bolon ይላል which is firmly tied as at its neck ይላል what are the connection between the heat supply the thermodynamics work and the internal energy in the balloon ይላል ያላቸውን ሪሌሽን ነው ተናገሩ የተባልና ኮኔክሽናቸው የሂት ሰፕላይ the thermodynamics work እና ኤነርጂ ኢንተርናል ኤነርጂ ማለት ነው የባሎኑ ያላቸውን ኮኔክሽን ግለጹ ነው የሚለን ስለዚህ አሁን ምን እንላለን ማለት ነው ባሎኑ ሂት ሲሆን ኢንፍሌትድ የሆነ ባሎን አለን ሂት ሰፕላይ ሆኖበታል ነው የሚለን ሂት ሰፕላይ ከሆነበት ኤክስፓንድ ያደርጋል አይደለ ኤክስፓንድ ካረገ ደግሞ ወርክ አለ ቴርሞዳይናሚክስ ወርክ ይኖራል ማለት ነው አንድ ይሄን እዚህ ጋር ሪሌሽን አለ ኮኔክሽናቸው ሂት ሰፕላይ ሲሆን ይሞቃል ከሞቀ ደግሞ ሞቃት አካል ከፍተኛ የሆነ ኢንተርሞለኪውላር ኢንተርናል ኢነርጂ አላቸው ከቀዝቃዛ አካሎች ለምሳሌ አንድ አይነት ሆነው አንድ አይነት ማቴሪያል ነው አንድ አይነት ማቴሪያል የሞቀና የቀዘቀዘ አንድ አይነት ማቴሪያል ብታነጻጽሩ ኢንተርናል ኢነርጂው ከፍተኛ የሚሆን የሞቀው ነው ሶ አንደኛ ኢንተርናል ኢነርጂው ሂት ሰፕላይ ሲሆን ኢንተርናል ኢነርጂው ይጨምራል ሶ the internal energy of hot body is greater than the internal energy of cold body with the same material ማለት ነው ሌላው ሂት አፕ ሰፕላይ ስናረግበት ኤክስፓንድ ያደርጋል ቦለኑ ማለት ነው ኤክስፓንድ ካረገ ደግሞ ቴርሞዳይናሚክስ ወርክ አለ ብለን ኮኔክሽናቸውን በዚህ ልክ መግለጽ እንችላለን ማለት ነው ሌላው ዲስክራይብ ኮንዳክሽን ኮንቬክሽን ኤንድ ራዲዬሽን ሂት ትራንስፈር ሜካኒዝም ይለናል ኔም ዘ ጀነራል ሞድ ኦፍ ሂት ትራንስፈር ኢን ሶሊድ ሊኩዊድ ኤንድ ጋዝ ይለናል አሁን ኮንዳክሽን ኮንቬክሽን እና ራዲዬሽን ትራንስፈር ኦፍ ሂት አለ ሶስት አይነት ሂት ትራንስፈሪንግ ሜተድ አለ ስለዚህ ኮንዳክሽን ምንለው ሂት ትራንስፈሪንግ ሜተድ ባይ with solids liquids and gases ነው ኮንዳክሽን ላይ ምንድነው ኤክስፕሌን የምናደርገው ኤነርጂ ትራንስፈር የሚሆነው ባይ ፍሪ ኤሌክትሮንስ ነው ሶ ኮንዳክሽን ላይ ሂት ኤነርጂ ትራንስፈር ይሆናል with solids gases and liquids as what motion of free electrons ማለት ነው ሌላው ኮንቬክሽን ላይ ስንድ partly from molecular transfer intermolecular transfer ነው intermolecular particle moment ላይ ወይም ደግሞ partly with mass transfer heat transfer ሲሆን ኮንቬንሽን እንለዋለን ማለት ነው በከፊል intermolecular particles ላይ በከፊል ደግሞ ማስ ትራንስፈር ሲኖርበት ምን እንለዋለን ማለት ነው ኮንቬንሽን እንለዋለን ኢንተርሞለኪውላር ሞመንት ፓርቲክል ኢንተርሞለኪውላር ሞመንት እና partly within mass of the particle to be transfer ከሆነ ኮንቬንሽን ነው ማለት ነው ራዲዬሽን ላይ ራዲዬሽን ትራንስፈር ሲስተም ሂት ትራንስፈር ሲስተምን ስንገልጽ ደግሞ ምንም ሚዲየም ሳያስፈልገን ሂት ኢነርጂን ትራንስፈር ማድረግ ከቻልን ደግሞ ራዲዬሽን ታይፕ ኦፍ ሂት ትራንስፈር ሜካኒዝም እንለዋለን ማለት ነው ሞድ ኦፍ ትራንስፈር ሂት ትራንስፈር ሜካኒዝማቸውን ጠቅለል አድርገን ስንገልጸው ለሶሊዶች ለጠጣር ቁሶች ሶሊድ ፓርቲክልን ትራንስፈር ሂት ኢነርጂ ትራንስፈር እንዲያደርጉ የምናደርግበት ስነ ዘዴ ኮንዳክሽን ሂት ትራንስፈሪንግ ሲስተም እንለዋለን ሊኩዊዶች እና ጋዞችን ግን with convention ሂት ትራንስፈር ያደርጋሉ እንላለን ማለት ነው ሞድ ኦፍ ትራንስሚሽናቸው በዚህ ልክ ማንጸባረቅ እንችላለን ሌላ ወደዚህኛው ስንመጣ which way is heat transfer believed to occur in a long hollow cylindrical cylinder kept at consistent but varied temperature on the inner and outer surface ይለናል የትኛው way of heat transfer
ኤክስፕሌን ይሆናል። ሃሎ የሆነ ሲሊንደር አለ kept consistent within ቫሪ ቴምፕሬቸሩ ቫሪ ያደርጋል ከኢነሩ ወደ አውተር ሰርፌሱ ማለት ነው። ስለዚህ ሜካኒዝሙ የትኛው ሜካኒዝም ነው ሂት ትራንስፈር። ስለዚህ አሁን ሲሊንደሩ ሎንግ ሃሎ ሲሊንደር ነው። ቴምፕሬቸሩ ከኢነሩ ወደ አውተሩ እየጨመረ ነው። ቫሪ ይለያያል ብሎናል። ይለያያል ነው ያለን። ስለዚህ የትኛው ሂት ትራንስፈር ነው እንጠቀማለን ብላችሁ የምታስቡ ነው? ራዲዬሽን ነው አይደለ? ራዲዬሽን ሂት ትራንስፈር ባይ ራዲዬሽን ወይም ራዲያል ዳይሬክሽን ኦፍ ሂት ትራንስፈር ነው የሚኖረው ማለት ነው። በዚህ ልክ መግለጽ እንችላለን። ሌላኛው how can you change the boiling point of water ይለናል። የውሃን ቦይሊንግ ፖይንቱን የመፍላት ነጥቡን የፍሌት ነጥቡን የውሃን እንዴት ልትቀይሩ ትችላላችሁ ይለናል። ልንቀይረው የምንችለው የሆነ ሶሊዩት ነገር በመጨመር ነው። ለምሳሌ ስኳር በመጨመር ጨው በመጨመር ውሃ የነበረውን የመፍላት ነጥብ 100 ዲግሪ ሴንቲግሬድ ላይ ውሃ ይፈላል እንላለን አይደለ? ልዩነት እንዲኖረው ከ100 በታች ወይም ከ100 በላይ እንዲፈላ ማድረግ ማለት ነው ቼንጅ መፍጠር ማለት። ስለዚህ ሶሊዩት ነገር በመጨመር የውሃን የመፍላት ነጥብ የፍሌት ነጥብ መቀየር እንችላለን ብላችሁ ወይም ደግሞ ጨው በመጨመር ሳልት አድ በማድረግ ሱገር አድ በማድረግ ብላችሁ መመለስ ትችላላችሁ ማለት ነው። ሌሎች እዚህ ጋር ካልኩሌሽን ፓርት አለ። ምንድነው የሚለው at 20 degree centigrade the length of sheet of steel is 100 cm and the width is 50 cm. The coefficient of linear expansion of steel is 0.0001 per degree centigrade ተቀምጧል። Determine change in area and the final area at 100 degree centigrade ይለናል። ይሄን አሁን ኤክስፓንሽን coefficient of expansion ወይም ደግሞ ተርማል ኤክስፓንሽን ነው አፕላይ የምናደርገው ማለት ነው። ተርማል ኤክስፓንሽን ላይ ታስታውሳላችሁ እዛኛው ቪዲዮ ላይ እዩ ተመልሳችሁ ኤሪያል ኤክስፓንሽን፣ ሊኒየር ኤክስፓንሽን፣ ቮሊዩም ኤክስፓንሽን ላይ የሰራ ነው የምትጠቀሙበት። ኤሪያል ኤክስፓንሽን ላይ ስትሄዱ ጀነራል የሆነ ፎርሙላ አስቀምጠናል። ምንድነው የሚል change of area aerial expansion ላይ change of area you see change of area is equal to what? Change of area is equal to area naught times beta change of temperature. Beta is the coefficient of aerial expansion ማለት ነው beta. But it will be explained in terms of linear expansion beta በlinear expansion በአልፋ ይገለጻል twice of alpha ማለት ነው። ስለዚህ አልፋው ስለተሰጠን twice of alpha ብላችሁ ተተኩታላችሁ። አሁን ኤሪያ ፋይናሉን ስለሆነ ኤሪያ ኖቱን ተሰጥቷችኋል። ኤሪያ ኖት ማለት ሌንግዙና ዊድዙ ተሰጥቷችኋል። ኤሪያ ደግሞ ሌንግዝ ታይምስ ዊድዝ ነው። ኤሪያ ኖቱን ታገኛላችሁ። ሶ ኤሪያ ፋይናል ነው። ቼንጅ ኦፍ ኤሪያ ማለት ኤሪያ ፋይናል ሲቀነስ ኤሪያ ኖት ነው which is equal to ኤሪያ ኖት ቤታ ቼንጅ ኦፍ ቴምፕሬቸር you see አሁን ኤሪያ ኖትን ኤሪያን ፋይናል ስለሆነ የምንፈልገው ኤሪያ ፋይናል is equal to ይሄን ከኩል ይሆናል ማዶስቶስ መደመር ይሆናል። ስለዚህ ኤሪያ ኖት የጋራ አድርገን ብናወጣ ኤሪያ ኖት into 1 plus beta change of temperature ይሆናል ማለት ነው። beta will be explained in terms of alpha twice of alpha ነው beta aerial coefficient of aerial expansion ማለት ነው። so area final area not into 1 plus twice of alpha change of temperature ብላችሁ ትሰራላችሁ ማለት ነው። ሁሉ የተሰጠ ነው። እዚህ ጋር አሁን የምትተኩት ነገር አልፋ ተሰጥቷል፣ ኤሪያ ኖት ተሰጥቷቸዋል። ኤሪያ ኖት እዚህ ጋር ዊድዙ 100 ሴንቲሜትር ነው ተብለናል። ሲባዛ በ50 ሴንቲሜትር ስንት ሆነ? በሴንቲሜትር 50 ሲባዛ በ100 5000 ሴንቲሜትር ስኩዌር ይሆናል። ወደ ሜትር ስኩዌር መቀየር ካስፈልጋችሁ ትቀይራላችሁ። ለማባዛት አስቸጋሪ ከሆነ በዚህ ልክ ነው የምትሰሩት ማለት ነው። ስለዚህ ኤሪያ ፋይናል ነው የምትፈልጉው። መተካት ስለሆነ ኦሬዲ ሁሉ ቁጥር የተሰጠ ስለሆነ ተክታችሁ ስሩት በዚህ ልክ ማለት ነው። ይሄን ነው የሚያሳየን።
ሌላኛው ወደዚህኛው ጥያቄ ስንሄድ ደግሞ ምንድነው የሚያሳየን a temperature of metal bar rises by 10 degrees centigrade when it absorbs 9000 joule of heat energy if the mass of the bar is 1000 gram ይለናል what is the specific heat capacity ይለናል temperature metal ባሩ ከ10 ዲግሪ ሴንቲግሬድ አብዞርብ በ10 ዲግሪ ሴንቲግሬድ አብዞርብ ያደረገው ኤነርጂ ሂተሩ 9000 ጁል ኤነርጂ ነው አብዞርብ ያደረገ ሶ ማሱ ደግሞ 1000 ግራም ነው ተብለናል ዋት ኢዝ አሁን የተጠየቅነው ስፔሲፊክ ሂቱን ነው ማለት ነው ስፔሲፊክ ሂቱን ካልኩሌት አድርገን ነው የምንሰራው ስለዚህ አሁን ጀነራል ፎርሙላችን ነው አፕላይ የምናደርገው ሂት ማለት ሂት is equal to mass times specific heat capacity times change of temperature አይደለም አሁን specific heat ስለሆነ የተጠየቅነው ኦቨር ብናደርገው heat over mass times change of temperature is equal to specific heat ብላችሁ መስሩ ሁሉም የተሰጠነው ኤነርጂው ተሰጥቷል 9000 ጁል ተኩታይ 9000 ጁል ኤነርጂ ነው ተብለናል ከዛ ማሱ ተሰጥቷል 1000 ግራም ነው ወደ ኪሎግራም ቀይሩት 1 ኪሎግራም ማለት ነው 1000 ግራም ቴምፕሬቸሩ ከ10 ዲግሪ ሴንቲግሬድ ተብሎ ተቀምጦልናል 10 ዲግሪ ሴንቲግሬድን መተካት ነው raise for 10 degree centigrade when it absorbs energy so calculate ታረጉ በዚህ ልክ ታገኙታላችሁ ማለት ነው መልሱን ስሩታይ አፕላይ የምታረጉ ጀነራል ፎርሙላ ይሄ ነው ማለት ነው next is thermal energy the same as heat ይለናል internal energy or has another definition ይላል አሁን thermal energy ከሂት ጋር አንድ አይነት ነው ከኢንተርናል ኤነርጂ ጋር አንድ አይነት ነው ወይስ ሌላ ዲፊኒሽን አለው ነው የሚለን thermal energy አንድ አይነት የሚሆነው ከአቨሬጅ kinetic energy ጋር average kinetic energy ማለት thermal energy define ስናደርገው it is the average kinetic energy of system ብለን ነው define የምናደርገው but internal energy ማለት ግን አይደለም thermal energy ደግሞ temperature difference ሲኖር ወይም ደግሞ average kinetic energy ራይዝ ካረገ ልዩነት አላቸው ማለት ነው አንድ አይነት አይደሉም thermal energy ማለት the average kinetic energy of system ማለት ነው heat ማለት ደግሞ heat ማለት it is a form of energy transfer ማለት ነው heat internal energy ደግሞ thermal energy ወይም ደግሞ when there is supply of heat the body becomes hot and have greater internal energy ብለን define ያረግንበት lesson አለ ማለት ነው ስለዚህ አንድ አይነት አይደሉም የሚለውን explanation በተለያየ አይነት አገላለጽ መረዳትና መመለስ ትችላላችሁ ማለት ነው ለዛሬው ከዚህ ብቃን ሌሰናችን በዚህ ልክ ነው ዩኒት 5ን የምናጠናቀው ጥያቄዎችን የሌሎችንም ቪዲዮ ላይ ያሉ ጥያቄዎችን እየደጋገማችሁ ስሯቸው ፊዚክስን ቀላል በሆነ መንገድ ተረዱ ተማሩ አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁ ከመጀመሪያው እስከ መጨረሻው እየተመለከታችሁና ራሳችሁ ጥያቄዎችን ደግማችሁ እየተረዳችሁ በመስራት እኔ የሰራሁትን ጥያቄ ያሰራር ቅደም ተከተሉን በማሳየት ነው ያለፍኩት ምክንያቱም ረጃጅም ቁጥሮች ስለሆኑ እዚህ ላይ ቁጥሩን እናንተ እዛው እየተካችሁ መስራት ስላለባችሁ ያሰራሩን ብቻ ማሳየት ስላለብኝ ነው ደግማችሁ ስሩት ጥያቄውን ቪዲዮውን እየደጋገማችሁ ተመልከቱት ለሌሎች ጓደኞቻችሁ እንዲደርስ ሼር አድርጉ ሰብስክራይብ ላይክ አድርጉ ቻናሉን ያልተቀላቀሉ ልጆች ቻናሉን እንዲቀላቀሉ ሞቲቬት አድርጓቸው አመሰግናለሁ በሌላው ቪዲዮ እንገናኛለን